ሌላኛው ጥያቄ ንቃብ ለብሳለሁ ባለቤቴ አትልበሺ እዚህ መተሽ እርሻ ስለምናርስ አይመችም አትልበሺ ይለኛል። እኔ ግን ንቃቡ አይከለከለኝም ብዬ እምቢ አልኩት። ለብሻለሁ እምቢ በማለቴ ሐቁን አልጠበቅኩም ማለት ነው። ያብራሩልኝ። ጀዛኩሙላህ ኸይር። ዱዓም አድርጉልኝ ወንጀሌን ይቅር እንዲለኝ በዲኔም ጠንካራ እንድሆን የሚል ጥያቄ። ሂጃብ የዲን አካል ነው። አላህና መልእክተኛው ፍርድ የሰጡበት ጉዳይ ነው። በሂጃብ ጉዳይ ማንም መፍቀድ መከልከል አይችልም። ባለም ይሁን ወላጆችም ይሁኑ ባለስልጣንም ይሁን ልበሱ አትልበሱ ማለት አይችልም። ስለዚህ ባል ቢፈቅድም ባይፈቅድም ሴት ልጅ ሙሉ ሂጃቧን ማድረግ አለባት። ዋጅብ ነው፣ ግዴታ ነው፣ የዲኔ አካል ነው ብላ እስካመነች ድረስ። ማረስ የወንድ ስራ ነው። አላህ ተባረከ ወተዓላ አደምን ስለ ጀነት ህይወት ሲነግራቸው ላ ተድመኡ ፊሃ ወላ ተድሓ ብሏቸዋል። ጀነት ላይ አትጠማም በፀሐይ የማትንቃቃም ርዝቅ ፍለጋ ብሏቸዋል። ወላ ተድሓያ አላለም። ጀነት ላይ የፈለከውን የበላህ ኑር ሲላቸው ከጀነት ውጪ ያለ ሰው ሲሳይ ፍለጋ ርዝቅ ፍለጋ ሲንከራተት ባል ነው እንዲህ አይነት ነገር ማድረግ ያለበት። ወላ ተድሓ ፀሐይ አይመታም ርዝቅ ስትፈልግ ነው ያለው። ሰርቶ ማምጣት ማብላት ማጠጣት ማልበስ የባል ግዴታ ነው። ሴት ልጅ ባሏ ላይ ካላት ሐቅ አንዱ ቤት ቁጭ ብላ መቀለብ አለባት፣ ወጪዋ መሸፈን አለበት። ነገር ግን በራሷ ፍላጎት በራሷ ፈቃድ ባሌን አግዛለሁ ካለች ማገዝ ትችላለች። ባሏ አቅመ ደካማ ከሆነ የሚያገኘው ካልበቃ ማገዟም ጥሩ ሊባል ይችላል። ነገር ግን መቼ ዲኗን ሳትነካ ሐያዋን ሳታጣ ጤንነቷን ሳትጎዳ ኢላ ገይሪ ዛሊክ መሆን አለበት። እርሻ ስለምናርስ ኒቃብ ሂጃብ አታድርጊ ማለት ወንድ ልጅ አይችልም። እሷም ባሏን የምታግዘው ዲኗን አኽላቋን አደቧን ሂጃቧን በማይነካ መልኩ ነው። ስለዚህ ሂጃብ አታድርጊ የሚለን ባል አይ አደርጋለሁ ማለት ሐቁን መንካት አይደለም፣ የሱ ሐቅ አይደለም። የአላህና የመልእክተኛው የዲን ሐቅ ነው። ሌላኛው ጥያቄ ባለቤቴ ጫት ይቅማል አትቃም ስለው ሐራም ነው ስለው ሐራም አይደለም ይለኛል። ትናንትና አረብ ሀገር ሄደሽ ይሄ ሐራም ነው የምትይው ይለኛል። ከኔ ሌላ ሰው እንዳይሰማሽ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ስለጨበጡት ይቻላል መብላት ባይጨብጡት ልክ እንደ ባህር ዛፍ ቅጠል ይመር ነበር ይለኛል። እውነት ነው መጨበጣቸው ቢያብራሩልኝ የሚል ጥያቄ ነው።